ይስጥልኝ። የሰዓቱን አጫጭር መረጃዎች ይዘን ቀርበናል። ታማኝ፣ ወቅታዊና ፈጣን ዜናዎች እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ መረጃው ስናቀና የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ጦራቸውን በኢራን ላይ የአየር ድብደባ እንዲከፍት ለማድረግ ትዕዛዝ ለመስጠት እየተዘጋጁ መሆናቸውን ሞንስትሪ ጆርዳን ለይቶ ባወጣው ዘገባ አመልክቷል። በሌላ በኩል ፕሬዝዳንት ዶናልድ ጄ ትራምፕ የሆርሙዝ ወሽመጥን ለመዝጋትና በኢራን ላይ ከፍተኛ ኪሳራ ለማድረስ አካባቢውን ለሚገኙ የባህር ኃይሎች ትዕዛዝ መስጠታቸውን ተከትሎ የአሜሪካ የባህር ኃይል ከዛሬ ጀምሮ የሆርሙዝ ወሽመጥን መዝጋቱን ይፋ አድርጓል። ይህን ተከትሎ ወደ ሆርሙዝ ወሽመጥ ለማለፍ የሚሞክሩ የአሜሪካ ማናቸውም የጦር መርከቦች ላይ ከባድ የሆነ እርምጃ ወስዳለሁ ስትል ኢራን አስታውቃለች። የአሜሪካ የጦር መርከቦች ላይም ለመተኮስ እንደተዘጋጀችም ገልጻለች። ኢራንም ሊታወጅባት ወይንም ሊከፈትባት ስለሚችለው ማናቸውም ጦርነት የበለጠ ዝግጅት ማድረጓን እና ጥቃትን በጥቃት ለመመለስ እንደዚሁ ቀደም ዝግጁ መሆኗን ለይታ ባወጣችው መግለጫ አስታውቃለች። በሌላ በኩል የተባበሩት አረብ ኤሚሬት ከፍተኛ ጥቃት ተሰንዝሮባታል። ይህ ጥቃት ለየት የሚያደርገው የሳይበር ጥቃት ነው። የደረሰባትም ኢራንን የሚደግፉ የመረጃ ጠላፊ ቡድኖች በተባበሩት አረብ ኤሚሬት ላይ ያደረሰው አስደንጋጭ የተባለ የመረጃ ምንተፋ ጥቃት ነው። በሌላ በኩል የቱርክ ፕሬዝዳንት ረሲብ ጣሂር ኤርዶጋን ወደዚህ ከፍተኛ ውጥረት ውስጥ ገብተዋል። ሊባኖስ ላይ የሚደርሰውን የእስራኤል ጥቃት ካልበረደ የቱርክ ጦር በእስራኤል ላይ እርምጃ መውሰድ ይጀምራል ሲሉ የቱርክ ፕሬዝዳንት ረሲብ ጣሂር ኤርዶጋን መናገራቸውን ተከትሎ በእስራኤልና በቱርክ መካከል ከባድ የሆነ ፍጥጫ ተከስቷል። በጣም ዘግናኝ የሆኑ እና ለሚዲያ በማይመቹ ቃላት ነው የእስራኤልና የቱርክ መሪዎች ሲሰዳደቡ ሌሊቱን ያነጉት። በሌላ በኩል አውሮፓዊቷ ሀገር ስፔን ከኢራን ጋር ያላትን ዲፕሎማሲያዊ ግንኙነት ይበልጥ አጠናክራ እንደምትቀጥልና በኢራን ያለውን ኤምባሲዋን እንደምትከፍት ይፋ አድርጋለች። ይህን ተከትሎ ውጥረቱ በከፍተኛ ሁኔታ ተባብሷል። የስፔንን እርምጃ ያወገዘችው አሜሪካ ስፔን ክፉኛ ተችታለች። አድማጭ ተመልካቾቻችን ለሰዓቱ ልታደምጡ ያዘጋጀንላችሁ መረጃዎች ይህንን ይመስሉ ነበር። በሌላ መረጃ ተመልሰን እስክንገናኝ ቸር ቆዩ።